ሰላም እንዴት ናችሁ? የሚዲያችን ቤተሰቦች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። አበይት ዜና ይዘን መጥተናል። አብራችሁን ቆዩ። በመጀመሪያም በ100 ሚሊዮን ገንዘብ የሚገመት ንብረት ይዘን ለ2 ቀናት ተሰልፈናል። ስጋት ሊገባን ነው። ቡናና ሸቀጦች ጭነው የተሰለፉ አሽከርካሪዎች አንደበት። ሰልፉ ተስፋ አስቆራጭ ቢሆንም አማራጭ ስለሌለን እየተጠባበቅን ነው ይላሉ። በሀገራችን አብዛኞቹ አካባቢዎች ባለው የነዳጅ አቅርቦት እጥረት ምክንያት በየማደያው ረጃጅም ሰልፎችን መመልከት የዕለት ተግባር ሆኗል። በተለይም አሁን ላይ በሐዋሳ ከተማ ናፍጣ ለመቅዳት በየማደያው ለቀናት ተሰልፈው የሚጠባበቁ አሽከርካሪዎች ምን አይነት ጊዜ እንደሚያሳልፉና ለሌላው ሰው አይረዳንም ያሉትን ስሜት ለትሩ ኢትዮ አሳውቀዋል። 2 ተሳቢ አሽከርካሪዎች እኛ የጫነው ከ80 ሚሊዮን በላይ የሚያወጣና ለሀገራችንም የውጭ ምንዛሪ የሚያስገኝ የታጠበ ቡና ነው ብለዋል። እኛ ጭንቀታችን ለ2 ቀናት ተሰልፈን በተስፋ ከምንጠብቀው ነዳጅ በላይ ተመርምሮና ተወግቶ ከቅምሻ ማዕከል በማሸጊያ ሽቦ ከታሰረ በኋላ ወደ ማዕከላዊ ገበያ ለመጓዝ የተዘጋጁ ቡና ጭነን መሰለፋችን ነው ሲሉም ገልጸዋል። አንድ የታሸገ ሽቦ ቢቆረጥ ከቀናት ሰልፍ በኋላ ወደ ተገላገልነው የቡና ጥራት ማስመርመሪያ ወረፋ ዳግም መመለስን ጨምሮ የመሰረቅ ስጋት እንዲሁም በቆየን ቁጥር በቡናው ጥራት ላይ ሊያጋጥም የሚችል የጥራት ጉድለት አደጋ ለከፍተኛ ስጋት ዳርጎናል ይላሉ። የእንስሳት ተዋጽኦ ወተት፣ አይብና ቅቤ ጭኖ መሰለፉን የነገረን ሌላኛው አሽከርካሪ በወቅቱ ወደ አሰላ ካልደረስኩኝ ድርጅቴ ኪሳራው ከፍተኛ ነው ሲልም ገልጿል። አንድ አሽከርካሪ ደግሞ ከቡታጅራ ወደ ሐዋሳ ተሳፋሪዎችን ይዞ ከወጣ በኋላ ለመመለስ በነዳጅ እጦት ምክንያት ለ3 ቀናት መጉላላታቸውን አስረድቷል። ከአዲስ አበባ ሸቀጣ ሸቀጥ ጭኖ ወደ ወሮ እየተጓዘ ላለፉት 2 ቀናት ነዳጅ በማጣቱ በሐዋሳ ከተማ በ2 የተለያዩ ማደያዎች ተሰልፎ በማደሩ የነገረን ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዱ እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱ ተናግሯል። ትሩ ኢትዮ ተዘዋውሮ አሽከርካሪዎችን ባነጋገረበት ወቅት በሐዋሳ ከተማ ደረቅ ቆሻሻ ከሚያነሱ ማህበራት መካከል የአንዱ ማህበር እንደሆነ የተነገረ የቆሻሻ መኪና ነዳጅ ጨርሶ ሰዓታት አልፎ ከ1 ቀን በላይ ይፈጃል በተባለው ሰልፍ መሃል የነበረ ሲሆን በአካባቢው መጥፎ ጠረን ተፈጥሮ የተነሳበት ተቃውሞ በሰው ኃይል ተገፍቶ ነዳጅ ተቀድቶለት ተሸኝቷል። ሁለተኛ ላይ ወደ አስቀመጥንላችሁ ዜና ስናመራም ኮሌራ መሆኑን በናሙና ተረጋግጧል። የአማራ ክልል የህብረተሰብ ጤና ኢንስቲትዩት በበሽታዎችና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሶፊ ድርብ ለትሩ ኢትዮ በሰጡት ቃል ከመጋቢት 19 2017 ዓ.ም ወዲህ በክልሉ በ3 የጸበል ቦታዎች በተከሰተ የኮሌራ ወረርሽኝ 4 ሰዎች መሞታቸውንና ከ600 በላይ ሰዎች መያዛቸውን ገልጿል። ሟቾቹ 2 ከዳዊ 2 ከአንዳሳ ጸበል መጥተው በባህር ዳር ከተማ እየታከሙ ባሉበት ሰዓት መሞታቸው ተናግረዋል። ይህ የሆነው በ1 ሳምንት ውስጥ መሆኑን የበሽታውን ስርጭት አስፈሪ ያደርገዋል ብለዋል። በሽታው የተከሰተባቸው ቦታዎች ምዕራብ ጎንደር ዞን ቋራ ወረዳ በሚገኘው በሮሚ ጊዮርጊስ፣ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ አንዳሳ ጸበል፣ በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ብሔራዊ ተብሎ በሚጠራው ፍልውሃ ጸበል እንደሆነ ሲስተር ሶፊ ተናግረዋል። የበሽታው ስርጭት በዚህ ሳምንት ውስጥ እንዲስፋፋ ያደረገውን ምክንያት ሲገልጹ ህብረተሰቡ በስፋት ወደ ጸበል ስፍራዎች በመጓዙ ነው ብለዋል። በእነዚህ የጸበል ስፍራዎች ደግሞ በቂ የሆነ የንጹህ ውሃ አቅርቦትና በቂ የሆነ መጸዳጃ ስፍራ አለመኖሩን የበሽታው ስርጭት አሳሳቢ ደረጃ አድርሶታል ሲሉ ነው የገለጹት። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ውስጥ በሚገኝ ብሔራዊ ተብሎ በሚጠራ ፍልውሃ ጸበል ባለፈው ሰኞ መጋቢት 22 2017 ዓ.ም በተከሰተ በሽታ 2 ሰዎች መሞታቸውንና 50 ሰዎች ታመው ሆስፒታል ገብተው ሕክምና እየተደረገላቸው መሆኑን የጃዊ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ስለሺ ወለሊ ለትሩ ኢትዮ መናገራቸው
ይታወሳል። በወቅቱ የበሽታው ምንነት ለማወቅ ለክልሉ የህብረተሰብ ጤና ኢንስቲትዩት ናሙና መላኩን አቶ ስለሺ ተናግረው ነበር። ሲስተር ሶፊ ደረብ ዛሬ ለትሩ ኢትዮ ከጃዊ ሆስፒታል የተላከው ናሙና ኮሌራ መሆኑን መረጋገጡን ተናግረዋል። ባለፉት 4 ወራት ውስጥ ማለትም ታህሳስ 24 2017 ዓ.ም በቋራ ወረዳ በሮሚ ጊዮርጊስ ከተከሰተው ኮሌራ ወረርሽኝ ጀምሮ እስከ ትላንት መጋቢት 25 2017 ዓ.ም ድረስ ወረርሽኙ 11 ሰዎችን ሲገድል ከ1142 ሰዎች በወረርሽኝ መያዛቸው ሲስተር ሶፊ አክለዋል። ይህ በእንዲህ እንዳለ የአማራ ክልል ጤና ቢሮ ዛሬ በሶፊ ቡክ ገጽ ህብረተሰቡ ራሱን ከኮሌራ በሽታ እንዲጠብቅ የሚያሳስብ ጽሑፍ አሰራጭተዋል። በቢሮ የማህበረሰብ ጤና አገልግሎት የመጀመሪያ ደረጃ ጤና ክብካቤ ዳይሬክቶሬት ዳይሬክተር አቶ ወንድሜነ ልዩ እንዳሉት በክልሉ ከሚገኙ 20 ዞኖች ውስጥ 45 ወረዳዎች የኮሌራ ወረርሽኝን መከሰቱን ጠቁመዋል። የሁለተኛው ኮሌራ ወረርሽኝ ከተከሰተ ከሚያዝያ 2016 ዓ.ም ጀምሮ እስከ መጋቢት 25 ቀን 2017 ዓ.ም ድረስ 5436 ህሙማን በበሽታው እንደተያዙና ከነዚህ ውስጥ 75ቱ ሰዎች ለሞት መዳረጋቸውን አክለዋል። በሽታው በስፋት በተከሰተባቸው የጸበል ቦታዎች የጤና ባለሙያዎች በጊዜያዊ በመመደብ የህሙማን ልይታ የህክምና አገልግሎት እየተሰጠ መሆኑን ጠቁመዋል። ጊዜያዊ የኮሌራ ህክምና ማዕከል ቦታዎችን በቋራ ሆስፒታልና በበርሜል ቅዱስ ጊዮርጊስ ጸበል ቦታ በማዘጋጀት ህክምና አገልግሎት እየተሰጠ ይገኛል ሲሉ አክለዋል። ውድ አዳማጮቻችን ለዛሬ ይዘንላችሁ የመጣነው ዜና ይህን ይመስል ነበር። በሌላ አበይት ዜና እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን።